ዛሬ አንድ አስገራሚ ነገር ላሳያችሁ። ለውዝ ውስጥ ገብቶ ተበላሽቶ የነበረው ስልኬ ያለምንም ጥገና ሰው እጅ ሳይገባ ተስተካክሏል። እንዴት እንደሆነ እስከ መጨረሻው ተከታተሉ። ዛሬ የመጣሁበት ዓላማ አንድ የጠቀመኝን በጣም የጠቀመኝን ቲፕ ልስጣችሁ ብዬ ነው የመጣሁት። እሱም ምንድን ነው? ስልኬ በዚህ ሰሞን ከትላንት ወዲያ ለውዝ ውስጥ እንዳጋጣሚ ከእጄ ወድቆ ለውዝ ውስጥ ገብቶ ስፒከሩ ተበላሽቶ ነበር። ሁሉም ውስጥ አይሰራም ስፒከሩ፣ በኦዲዮም አይሰራም። ቮሊዩም በቃ ኦልሞስት ዜሮ ሆኖ ነበር። አልሰራ ሲለኝ ወደ ሞባይል ጥገና ቤት ወሰድኩ። ሞባይል ጥገና ቤት ደግሞ ተፈቶ ይጠረጋል ምናምን ነገር አለኝ። እኔ ደግሞ ስልኬን ማስፈታት አልፈለግኩም። ከዛ በኋላ መጥቼ ቻት ጂፒቲ ላይ አንዳንድ ነገሮችን መጠየቅ ጀመርኩ። አንዳንድ ነገሮችን ስጠይቅ ይሄንን አሁን እኔ ከዚህ ቀጥሎ የማሳየውን አፕሊኬሽን ሪከመንድ አረገኝ። እሱ ሪከመንድ ካረገኝ በኋላ ኢንስታል አድርጌ ተጠቅሜ በእውነት በትክክል ስልኬ ሰርቷል። ስልኬ ምንም አልተፈታም። አሁን ስፒከሩ በስነ ስርዓት እየሰራ ነው። ይሄ እኔን በጣም ስለጠቀመኝ የእናንተም ሜቢ ስልካችሁ ውሃ ውስጥ ሊሆን ይችላል፣ ለውዝ ውስጥም፣ ወተትም፣ በዝናብም በሆነ አጋጣሚ ብቻ ስፒከር የእናንተም ሊሆን ይችላል፣ የፋሚሊ የጓደኛም ብቻ ቢበላሽ እንዴት ማስተካከል ስልካችሁ ሳይፈታ እንዴት ማስተካከል እንደምትችሉ ላሳይችሁ ነው የመጣሁት። አሁን ወሬ ከማበዛ ቀጥታ ወደ ቁም ነገሩ ስንሄድ እዚህ ጋር ፕላይ ስቶር ጋር ትሄዳላችሁ። ፕላይ ስቶር ጋር ሄዳችሁ አፕሊኬሽኑን ቀጥታ ማውረድ ነው ከእናንተ የሚጠበቀው። ይሄው እዚህ ጋር ስክሪኑ ላይ እንደሚታየው ወደ ፕላይ ስቶር ሄድኩኝ። እሺ እዚህ ጋር ሄዳችሁ ይኸው እኔ ስለጻፍኩ በመጀመሪያው እንትን መጥቷል። እዚህ ጋር መታችሁ ስፒከር ክሊነር ይኸው ኦልሬዲ አምጥቷል። ስፒከር ክሊነር የሚለውን ካመጣ በኋላ እዚች ጋር 12 ሜጋባይት ትታያለች። 12 ሜጋባይት ይቺን መታችሁ ዳውንሎድ ታደርጋላችሁ። ይሄው መጥቷል። ከመጣ በኋላ እዚህ ጋር ኢንስታል ትላላችሁ። ይሄው ኢንስታል እያደረገ ነው። 12 ኤምቢም ደግሞ በጣም ትንሽ ናት። ትንሽ መጠበቅ አለባችሁ ኢንስታል ሆኖ እስከሚያልቅ። ትንሽ ታገሱና በእውነት ምርጥ አፕን ይሄ በጣም ነው የተመቸኝ። ስለዚህ እናንተም ኢንኬዝ ስልካችሁ በሆነ አጋጣሚ ቢበላሽ ስፒከሩ ቢበላሽ ይህንን ነገር በጣም ሪከመንድ ማደርገው በእውነት ማለት ለእኔ ስለሰራልኝ መጠቀም አለባችሁ ማወቅ አለባችሁ ብዬ ስላሰብኩ ይህንን ያመጣሁት። አሁን ጨርሷል። ኦኬ አለቀ። ካለቀ በኋላ ኦፕን ነው እዚህ ጋር እሺ አሁን እየከፈተ ነው። ኦኬ አምጥቷል። እዚህ ጋር አውቶ ክሊነር፣ ቫይብሬት ክሊነር እና ማኑዋል ክሊነር 3 አይነት ነው ያለው። እኔ ጋር እዚህ የተጠቀምኩት ቫይብሬት ክሊነር የሚለውን ነው። እዚህ ጋር ኖርማል ነው ስትሮንግ ነው ብሎ ይጠይቃል። እኔ ስትሮንግ ነው እየተጠቀምኩትኝ። ከዛ በኋላ ስትሮንግ ብለን ከመረጥን በኋላ ይቺን መንካት ነው በቃ ሌላ ነገር ምንም የለም። እዛ ጋር 0% ነው። ከዛ በኋላ ይቀጥላል። ይሄ የሆነ የቫይብሬት ድምጽ ይሰማችኋል አይደል? ፕሊዝ ዌት አንትል ኮምፕሊት ዘ ፕሮሰስ ፎር ኤ ቤተር ሪዛልት እያለ ነው። ስለዚህ መጠበቅ አለባችሁ፣ እስከሚጨርስ መጠበቅ አለባችሁ። 100% እስከሚሆን መጠበቅ አለባችሁ። ሀምሳ ደርሷል። ኦኬ 60 62 ፈጣን ነው ደግሞ በዛ ላይ ብዙ አይሰለቻችሁም። ይሄን ያህል መጠበቅም አይጠበቅባችሁም። የቫይብሬት ድምጽ ይሰማችኋል አይደል? በቃ አልቋል። እሺ ይሄንን ሬት እኔ በኋላ አደርጋለሁ፣ ችግር የለም። ከዛ በኋላ ምን ይላል? ቮሊዩም
ቴስት ማድረግ አለባችሁ። የምር ሰርቷል አልሰራ የሚለው እዚህ ጋር ቼክ ማድረግ አለባችሁ። መስራቱ ራሱ አረጋግጣችሁ ምናምን ነው የምትሄዱት እንጂ ዝም ብሎ በቃ ቫይብሬቱን ሪሙቭ እንትኑን ውሃውን ምኑን ሪሙቭ አድርጌያለሁ ምናምን ብሎ አፖ አይተውም። ስለዚህ ቼክ ማድረግ አለባችሁ እንደሰራና እንዳልሰራ ማለት ነው። እዚህ ጋር ቼክ ለማድረግ እቺን ፕሬስ እናደርጋለን። ይሰማችኋል፣ ሰምታችኋል የጊታሩን ድምፅ። ስለዚህ ይሰራል ማለት ነው። እንደዚህ የስልካችሁ ስፒከር የሚሰራ ከሆነ የሆነ ኦዲዮ ድምፅ ምናምን ማሰማት አለበታ። ሶ እዚህ ጋር ስላሰማ ኢስ ፊኒሽድ ሰርቷል ማለት ነው። ስለዚህ ይሄንን አፕ በእውነት ተጠቀሙ። ማለት አሁን ላይ ባትጠቀሙም የሆነ ሰዓት ላይ ይጠቅማችኋል። 100% እርግጠኛ ነኝ። ሶ ለፋሚሊም ለጓደኛም ብቻ ለማንም ቢሆን ይሄንን ነገር ማወቃችሁ አደጋው ከተከሰተ በኋላ ሪከመንድ ማድረግ ትችላላችሁ። ሰው ማወቅ አለባችሁ ብዬ አስባለሁ። ለሌላ ሰውም ሼር አድርጉ። በቃ በእውነት ይሄንን ሼር ማድረግ አለባችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚህ ለኔ የሰራልኝ ጠቃሚ ነገሮች አንዳንድ ነገሮች ከስልክም ጋር ይሁን ከምንም ጋር ይሁን ብቻ የተገናኘ ለኔ የሰራልኝ ነገር ካለ መጥቼ እዚህ በቻናሌ ለእናንተ አሳያችኋለሁ። አይ ፕሮሚስ። በቃ ስለዚህ ከእናንተ የሚጠበቀው ቻናሌን ሰብስክራይብ አድርጉ፣ አበረታቱኝ። እወዳችኋለሁ። ባይ